بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودي هتوجنا وندموج بزاريو تمرتاችን إن شاء الله የምናየው الصلاة على الجنائز በአስክሬን ላይ ስለ መስገድ በአስክሬን ላይ መስገድ ምን ያህል ትልቅ ትሩፋት እንዳለው ምን ያህል ጠቃሚ እንደሆነ ምን ያህል ደረጃ እንደሚያስገኝ إن شاء الله የምናይ ይሆናል። እንግዲህ ካሁን በፊትም ባየናቸው ትምህርቶቻችን በቀላል ስራ አላህ ዘንድ ትልቅ ምንዳ ልናገኝ የምንችል መሆናችንን የሚጠቅሱ ሐዲሶችን እና የተለያዩ ዒባዳዎችን አይተናል። ዛሬም እንደዛው الصلاة على الجنائز በአስክሬን ላይ መስገድ ምን ያህል ትልቅ ደረጃ አጅርና ምንዳ የሚያስገኝ ስለመሆኑ እናያለን ኢንሻአላህ። እነ الصلاة على الميت من الفرائض الكفائية ይላል። በሟች ላይ መስገድ ያው ግዴታ ነው። ግዴታነቱ ሁሉንም ሰው ግለሰብ የሚመለከት በተናጠል የሚመለከት ሳይሆን የተወሰኑ ሰዎች ከሰገዱበት ሌሎቹ ከተጠያቂነት ይድናሉ። ነገር ግን ሰዎች አማኝ ወንድማቸው ሞቶ ሳያጥቡትና አጥበው ገንዘው ሳይሰግዱበት ከቀበሩት ወንጀለኞች ይሆናሉ፣ በአላህ ዘንድ ይጠየቃሉ። ሶላት አለል መይት ፈርዱ ኪፋየትን የሚባለው ማለት ነው። ይሄም ኢስላም ምን ያህል እንግዲህ አማኞችን የሚያስተሳስር መሆኑን እዚህ ላይ እንረዳለን። ሐታ ከሞተ በኋላ እንኳን ማትረሰው መሆንህን ከሞተ በኋላ ዱዓ ልታደርግለት እንደሚገባ ነው ኢስላም የሚያስተምረን። ሞተ ብለህ ዝም ብለህ በቃ ሞተ አይደለም። ከሞተም በኋላ ሐቅ አለብን። ወደፊት እንደምናየው የእሱ ላይ የመስገድ ሐቅ የመቅበር ሐቅ ግዴታ አለብን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በሶላተል ጀናዛ ላይ መስገድ ሐቅ ወይም ደግሞ ግዴታ መሆኑን ሲናገሩ ሐቁል ሙስሊሚ ዐለል ሙስሊሚ ሲቱን፣ አንድ ሙስሊም በሌላው ሙስሊም ላይ 6 ሐቅ ግዴታዎች አሉበት አሉ። አንደኛ ኢዛ ለቂተው ፈሰልም ዐለይህ፣ ስታገኘው አሰላሙ አለይኩም በለው አሉ። ስታገኘው ወንድምህን ሰላም አለይኩም በለው። ወኢዛ ደዓከ ፈአጅብሁ፣ ለሆነ ጥሪ ግብዣ ሲጠራ ደግሞ ጥሪውን አክብር አሉ። ወኢዛ ስተንሰሐከ ፈንሱሕ ለሁ አው ፈንሱሑ፣ እንድትመክረው ሲጠይቅህ ደግሞ ምከረው፣ የሚጠቅመውን ነገር ምከረው። ይሄ ይጠቅማል፣ ይሄ አይጠቅምህም፣ ይጎዳሃል ብለህ ምከረው። ምክር ሲጠይቅ አትሳሳ፣ ጥሩ ነገር ምከረው። ለአንተ ቢመከረው ወይም ለአንተ የምትፈልገው ነገር ለአንተ የምትወደውን ነገር ለሱም መውደድ ያለብህ መምከር አለብህ። ወኢዛ አጠሰ ፈሐሚደላህ፣ ሲያስነጥሰውና አልሐምዱሊላህ ካለ ፈሸሚትሁ የርሐሙከላህ፣ አላህ ይዘንልህ ብለህ ዱዓ አድርግለት። ወኢዛ መሪض ፈዑድሁ፣ ሲታመም ደግሞ ሄደህ ጠይቀው አሉ። ወኢዛ ማተ ፈተቢዕሁ አው ፈትበዕሁ፣ ሲሞት ደግሞ ተቀትለህ ሄደህ ቅበረው ብለው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አስቀምጠዋል። ስለዚህ አንድ ወንድም ሲሞት ሶላት መስገድና መቅበር ግዴታ አለብን። በጀናዛ ላይ መስገድ እንግዲህ ለሟች ዱዓ ነው። በጣም የሚጠቅም የሆነ ዱዓ ነው የሚደረግለት። ሽምግልና ነው፣ አላህን ማረው ብሎ መጠየቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ማ ሚን ረጁሊን ሙስሊሚን የሙቱ ፈየቁሙ ዐላ ጀናዘቲሂ 40 ረጁላን ላ ዩሽሪኩነ ቢላሂ ሸይአን ኢላ ሸፈዐሁም ላሁ ፊህ። አንድ ሙስሊም የሆነ ሰው አይኖርም የሚሞት አሉ። ፈየቁሙ ዐላ ጀናዘቲሂ 40 ረጁላን ላ ዩሽሪኩነ ቢላሂ ሸይአን፣ በአላህ የማያጋሩ 40 ሰዎች ከሰገዱበት አሉ ኢላ ሸፈዐሁም ላሁ ፊህ፣ አላህ የሱ ሸፋዓ የተቀበላቸው ቢሆን እንጂ፣ ይህን ያደረጉትን ዱዓ ያደረጉትን ምልጃ አላህ የተቀበላቸው ቢሆን እንጂ ዝም ብሎ አይቀርም። 40 ሰዎች በአላህ የማያጋሩ የሰገዱበት ሙስሊም የነዚህ ሰዎች የሚያደርጉትን ዱዓ አላህ ይቀበላቸዋል። አላህ ማረው ብለው ነው ዱዓ የሚያደርጉት። በሌላ ሐዲስ እንደተጠቀሰ ረሱል ሰለላሁ ዐለይሂ ወሰለም በሆነ ጀናዛ ላይ ሰግዱ ያደረጉት ዱዓ አለ። اللهم اغفر له وارحمه وعافيه واعف عنه واكرم نزله ووسع مدخله واغسله بالماء والثلج والبرد ونقه من الخطايا كما ينقى الثوب الابيض من الدنس ብለው ዱዓ አድርገዋል። ይሄን ዱዓ አላህ ይቀበላቸዋል አሉ። በአላህ የማያጋሩ 40 ሰዎች ተሰገዱበት። اللهم اغفر له وارحمه ብለው ነው ዱዓ የሚያደርጉት። አላህ ሆይ ማረው፣ اغفر له وارحمه ዘንለት፣ ووسع مدخله ቀብሩን አስፋለት፣
واغسله بالماء والثلج كونجل أصدو اللهم أبدله دارا من داره وأهلا خيرا من أهله الله كذب يتسوچو يتشالو يتسوچن بآخرة ستو يتشال أجر أدرجلت يا أنت انقدا ነው እንግዲነቱን ተቀበለው ብለው ዱዓ አድርገዋል حتى قال أحد الصحابة تمنيت أن أكون ذلك الميت ይህን ዱዓ ሲያደርጉ ሰምቻለ ምነው የዛሬው ዋች ነው ሆኜ በሆን ብዬ ተመኘዋለ ይሄ በረሱላህ ሰለላሁ ዐለይሂ ወሰለም አንደበት ይሄን የመሰለ ዱዓ ሲደረግለት ያስቀናል እና እነዚህ በአላህ የማያጋሩ ሰዎችም የሚያደርጉት ይሄን ነው ይሄን ሲያደርጉ ይሄን ዱዓቸውን አላህ ይቀበላቸዋል አሉ ስለዚህ ይሄ በጀናዛ ላይ መስገድ ለሟች ምን ያህል ጠቃሚ ነው ማለት ነው ለኛም ይጠቅመናል እኛም አጅር የምናገኝበት ነው ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ من صلى على جنازة فلو قراط ومن تبع حتى تدفن فلو قراطان قال من صلى على جنازة በጀናዛ ላይ የሰገደ ሰው فله قراط አንድ قراط ያገኛል አንድ ምንዳ ያገኛል አሉ ومن تبعها ሰግዶ ተከትሎ ሄደ የቀበረ حتى تدفن ያ አስከሬኑ እስከሚቀበር ድረስ እዛው ቀብሮ የቆየ ከሆነ فله قراطان ሁለት قراطዎች አሉት አሉ وما القراطان ተብለው ተጠየቁ مثل جبل احد او مثل الجبل العظيم በጣም እንደ ትልቅ ተራራ የሚያህል ማለት ነው ሶላት ብቻ ሰግዶ የተመለሰ አንድ ትልቅ ተራራ የሚያህል ምንዳ ያገኛል አሉ እስከሚሰገድ ደግሞ ጠብቆ እስከሚቀበር ድረስ ቆይቶ ቀብሮ የተመለሰ ደግሞ ሁለት ተራራዎችን የሚያህል ምንዳ ያገኛል አሉ በአይን የሚታይ ቢሆን ኖሮ አስከሬን ላይ ሰግዶ ቀብሮ የመጣ ሰው የሚያገኘው ምንዳ ሁለት ትላልቅ ተራራዎችን የሚያህል ምንዳ ነው የሚያገኘው اذن لقد ضيعنا قراريط አሉ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ይህን ሐዲስ ሲሰሙ እማ እስካሁን ብዙ ቀራሪጥ ነው ያመለጠናሉ ያለፈናሉ ሰግደው እየተመለሱ ማለት ነው ሰግደው ይመለሱ ነበር እስከ ቀብሩ አይሄዱም እዛ ይጠብቁም ነበር ከዛ በኋላ ይህን ሲሰሙ እስከሚቀበር ድረስ መቆየት ራሱ ሌላ አንድ አጅር ወይም አንድ ተራራ የሚያህል ምንዳ ያስገኛል ሲሏቸው ይህን ሐዲስ ሲሰሙ ብዙ ቀራሪጥ ብዙ ተራራዎች ነው ያመለጡን ካሁን በፊት አሉ ተሰጸቱ ማለት ነው ስለዚህ ሶላት አለል መይት ሟች ላይ መስገድ በጣም ትልቅ አጅር የሚያስገኝ ነው ሶላት አለል መይት واتباع الجنائز والحضور للمقبره እንግዲህ ሶላት አስከሬን ላይ መስገድ ተከትሎ መሄድ ቀብር መገኘት ይሄ ሁሉ በጣም ትልቅ ፋይዳ አለው يزهد في الدنيا ለዱንያ ቸል እንድትል ያደርጋል ሞት ስታይ የሞተ ሰው ላይ ስትሰግድ ቀብር ስትሄድ ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም كنت نهيتكم عن زيارة القبور فزوروها فإنها تزهدكم في الدنيا قالوا أو تذكركم الآخرة وتزهدكم في الدنيا وكما قال الرسول صلى الله عليه وسلم ቀብር ዚያራ እንደሚጠቅም የተናገሩት ዙሩها አሉ ቀብር ዘይሩ አሉ فإنها تذكركم الآخرة አኺራን ያስታውሳችኋል ሞት እንዲያተረሱ ያደርጋችኋል وتزهدكم في الدنيا ዱንያን ደግሞ ቸል እንድትሉ ያደርጋችኋል ነገ ከነገ በኋላ እኔም እዚህ መጣለው ብለህ ታስባለህ ቀብር ስታይ ሟች ላይ ስትሰግድ አስከሬን ስታይ አንተም ራስህን ጠይቀህ ወደ አላህ ትመለሳለህ ጸጸት ታደርጋለህ ተውበት ታደርጋለህ መልካም ስራ ትሰራለህ ትዘጋጃለህ ለሞት ሲዕዳ ታደርጋለህ ዙሩህ አሉ ዚያረቱል ቁቡር ስለዚህ አስከሬን ላይ መስገድ በጣም ትልቅ ፋይዳ ያለው ነው ለሟችም ለሰጋጆችም ብዙ ምን የሚያገኙበት ነው የሚያሳዝነው ግን ብዙ ሰዎች አስከሬን ላይ አይሰግዱም hatta ለቀብር ሄደው ቀብር እየቆፈሩ ሲሰገድ እነሱ ብለው ቁጭ ብለው የሚመለከቱ አሉ ይሄን ምን እንዳያጡ ነው ቅራጥ ሁለት ተራራዎች የሚያህል አጅር ታገኛለህ ባለመስገድ ይሄን ታጣለህ ባለመስገድ ስለዚህ ሶላት ለልጀናይዝ ጀናዛ ላይ መስገድ በጣም ትልቅ ምንዳ ያለው ነው ሱብሃንአላህ ሲፋቱ ሶላት على الجنازه እንግዲህ ስንሰግድ ማሟላት ያለብን ወይም ደግሞ ያሰጋገዱም ስርዓትን ማወቅ ይተበቅብናል አሰጋገዱም ያው ሁሉ ጊዜ እንደምናውቀው እንደምናደርገው አዩከብራ التكبيرة الاولى የመጀመሪያ አላሁ አክበር ይላል فيقرأ الفاتحة الله أكبر لنا فاتحة يقرأ
ثم يكبر الثانية كذا هلتنيا الله أكبر يلال فيصلي على النبي صلى الله عليه وسلم بنبي الله صلوات على النبي ورد اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إملون يدرقال ثم يكبر الثالثة كذا صوستنيا الله أكبر يلنا فيدعو للميت لمواج دعاء يدرقلته فأخلص له الدعاء لمواج انقدي قدم يتتكسون دعاء الله اندي مرو الله اندي يزن اللت دعاء يدرقلته ثم يكبر الرابعة ويسلم كذا አራተኛ አላህ አክበር ብሎ ማሰላመት ነው በግራ ቀኝ ማሰላመት ይችላል በቀኝ ብቻ ማሰላመት ይችላል ስለዚህ ይሄ ሶላተል ጀናዛ ሐቂቃ ቸላል እንለው አይገባም እኛም ነገ ሟቾች ነን እኛ በወንድሞቻችን ላይ ካልሰገር ነገ ማን ነው እኛንስ የሚሰግድብን አልጀዛውም ጂንሲል አመል ነው ስለዚህ ሶላተል ጀናዛ ላይ መስገድ በጣም ትልቅ ምንዳ ያለው ትልቅ አጅር ያለው ለሟችም ለሰጋጅም በጣም ብዙ ፋይዳ ያለው ዱንያ አኺራ ፋይዳ የሚያስገኝ ዒባዳ ነው ቀላል ዒባዳ ነው ነገር ግን አጅሩ በጣም ትልቅ ነው አላህ እንግዲህ ሲሞቱ ከሚመራቸው ሰዎች አላህ ያድርግልን ወንድሞቻችን ሲሰግዱብን ዱዓ ሲያደርጉልን አላህ ዱዓቸውን የሚቀበላቸው አላህ ያድርገው ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ